የእመቤታችን ልደት በስደት እመቤታችን ቅድስት ድንግል ማርያም የተወለደችው ሊባኖስ ተራራ ነው። ድንግል ማርያም በእናቷ ሐና ማኅፀን ከተጸነሰች ቀን ጀምሮ የተለያዩ ታምራት ታደርግ ነበር። በማኅፀን ሳለች ካደረገችው ታምራት ሁለቱ የሚከተሉት ናቸው። በአንደኛው ዓይኗ ማየት የተሳናት የሐና አክስት ጎረቤት ነበረች። እመቤታችን ቅድስት ድንግል ማርያም የጸነሰችው የሐና አካል በእጇ ነካ ዳበሰች። እጇንም መልሳ ማየት የተሳነው ዓይኗ ላይ በነካችው ጊዜ ቦግ ብሎ በራላት። ይህ አንደኛው ታምር ሲሆን፣ ሁለተኛው ደግሞ እንደሚከተለው ነው። የሐና አጎት ልጅ የሚሆነው ሳምሶን የተባለ ሰው ሞተ። የሞተውም ያጎቷ ልጅ ስለሆነ ሐና ለልቅሶ ተጠራች። ሐና ከሞተው ሰው ቤት በገባች ጊዜ ጥሏ በሞተው ሰው ላይ ወደቀበት። የሞተውም ሰውዬ ሕያው ሆኖ ተነስቶ እንዲህ አለ። ሰማይና ምድርን የፈጠረ ጌታን የምትወልድ የቅድስት ድንግል ማርያም እናት ሆይ ሐና ሆይ ሰላምታ ይገባሻል። ለልቅሶ ተሰበሰቡት እስራኤላውያን ይህን ታምር አይተው በቅንናት ተቃጠሉ። ኢያቄምና ሐና አምላክ እናት ቅድስት ድንግል ማርያም እንደሚወልዱ ባያምኑም እንኳን እንደ አንድ ታምረኛ ልጅ እንደሚወልዱ ገምተዋል። ቀናተኞች እስራኤል እንዲህ አሉ። ከዚህ በፊት ከነገደ ይሁዳ የተወለደ ዳዊት እነ ሰለሞን በእኛ ላይ ነግሰው 40 ዓመት ገዝተው ነበር። ዛሬም ኢያቄምና ሐና የሚወልዱት እኛን የሚገዛ ሊሆን ይችላል። ስለዚህ ታምረኛው ልጅ ከመውለዳቸው በፊት ኢያቄምና ሐናን እንግደላቸው በማለት መከሩ። እግዚአብሔር መልአክ ወርዶ ኢያቄምና ሐናን ይህ ሀገር ለቃችሁ ወደ ሊባኖስ ተራራ ሂዱ አላቸው። ኢያቄምና ሐናም ወደ ሊባኖስ ተራራ ተሰደዱ። በስደት ላይ እያሉ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ የተወለደች ከወላጆች ጋር 3 ዓመት ተቀመጠች። ከዚህ በኋላ ወደ ቤተ መቅደስ ተወሰደች። ቤተ መቅደስም 12 ዓመት ኖረች። የ15 ዓመት ልጅ ስትሆንም ሽማግሌ ዮሴፍ ጠብቃት ዘንድ ወደ ዮሴፍ ቤት ሄደች። በዮሴፍ ቤት ሳለችም ዓለም መድኃኒት ኢየሱስ ክርስቶስ በመንፈስ ቅዱስ ጸነሰችና በቤተልሔም ወለደች። ብዙ መከራ ስቃይን ተቀበለች። አባት እናቷ ዕጣ ፈንታ ደረሰባት። እመቤታችን ወላጅ ኢያቄምና ሐና በማኅፀን ሳለች ሞት ያስነሳቸው ልጃቸውን ለመውለድ ወደ ሊባኖስ እንደተሰደዱ ሁሉ ቅድስት ድንግል ማርያም ደግሞ የሰማይና ምድርን ፈጣሪ ኢየሱስ ክርስቶስን ስለወለደች ወደ ግብጽ ተሰደደች። ኢያቄምና ሐና ልጆቻቸውን በማኅፀን ታምራት ስላደገች ከቅናተኞች ጎረቤቶቿ ዓይን ለመራቅ ነበር የተሰደዱት። እመቤታችን ደግሞ ልጇ ሰብአ ሰገል አንደበት እንደ ይሁዳ ንጉሥ ለተባለ ከቅናተኞች ከሄሮድስ ዓይን ለመሰወር ስደተኛ ሆነች። ከዮሴፍና ከሰሎሚ ጋርም አገር ለአገር ተንከራተተች። እንደ ዛሬው ፖለቲካ ስደተኛ በአውሮፕላን በመኪና ወይም በባቡር አይደለም የተሰደደችው። በእሾህና በድንጋይ እግሮቿ እየደሙ፣ ቀን በፀሐይ ፊቷ እየተቃጠለ፣ ሌሊት በብርድና በውርጭ ቆዳ እየተሰበሰበ፣ በረሃን እና በጥም በውስጧ እየተጎዳ፣ መራራውን መከራውን ጽዋውን እየጨለጠች 3 ዓመት ከመንፈቅ ኖራለች።